መስራት ማድረግ አይቻልም። በኢየሱስ ወጋው። የሰንበት አምላኪዎች ይገልበጥ። እንዴት በሰንበት ላይ እንዴት ሊድን ይችላል? በሰንበት ላይ እንዴት ሊፈውስ ይችላል? በሰንበት ላይ እንዴት ማያት ይችላል? ኢየሱስ ያድናል። ሼካቶር ጂቫኒያ አንተ አነጋገር በቃ እነሱን አነጋገራቸው። የሰንበቱ ጉዳይ፣ የማያቱ ጉዳይ፣ የእውርነቱ ጉዳይ ፈሪሳውያን አነጋገራቸው። የሰፈርን ሰዎች አነጋገራቸው። ቤተሰቡን አነጋገራቸው። ኢየሱስ ጌታ ማዳዶሲ ካፓዳጀኛ ሊካ አዶሴ ፔለጀኝ አነጋገራቸው። አነጋጋሪ ጉዳይ ዛሬ በህይወትሽ ላይ ይሆናል። አነጋጋሪ ጉዳይ ዛሬ በህይወትሽ ላይ ይሆናል። አነጋጋሪ ጉዳይ ዛሬ በህይወታችሁ ላይ ይሆናል። አነጋጋሪ ጉዳይ ዛሬ በእናንተ ቤት ውስጥ ላይ ይሆናል። ሻካቶ ማዛካቶ ቲቫኒያ ሃሌሉያ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ከዚያም የተነሳ አንተ አይኖችን ስለከፈተ ስለ እርሱ ምን ትላለህ አሉት። እርሱም ነብይ ነው አለ። አይሁድ ደግሞ የተናደዱበት ምክንያት አለ። ኢየሱስ ጌታ ሼካ ፓራዲ ለካ አዶሴ ፓዳቼ ሉራባሼዳ ከኔ ቤት የት ይወጣ ይወጣል። ከኔ ቤት የት ይወጣል? ከኔ ቤት አንቺ ነሽ መውጣት ያለበት። ውጪ ቤትሽን አልመጣም። ጌታ ይባርክሽ። ለምንድን ነው አበሻ ባልተጠራበት ቦታ ለመግባት የሚለው? እኔ በጣም ይገርመኛል አንዳንድ ጊዜ። ኢየሱስ ያድናል። ኢየሱስ የእግዚአብሔር ልጅ ነው። አመናችሁም አላመናችሁም እደግማለሁ። አለማመናችሁ የእግዚአብሔርን ታማኝነት አያነካካም። የእናንተ ማመን አለማመን፣ ለእግዚአብሔር መንግስት መሆን አለመሆን ለእግዚአብሔር ቅንጣት አይጎዳበትም። ብትጠቀሙ ራሳችሁ፣ ብትጎዱ ራሳችሁ። ኢየሱስ ጌታ ነው። እግዚአብሔር አውቃለሁ ካላችሁ ኢየሱስን ማወቅ ግዴታ ነው። እግዚአብሔርን ካላወቃችሁ ኢየሱስን ልታውቁ አትችሉ። አማልክትን ልታውቁ ትችላላችሁ፣ ግን አምላክን ልታውቁ አትችሉ። መጀመሪያ አምላክ ማን ነው የሚባለው ማወቅ ያስፈልጋችኋል። አምላክን ካወቃችሁ፣ እግዚአብሔርን ካወቃችሁ ኢየሱስን ልታውቁ የሚከለክል ነገር የለም። እግዚአብሔርን ያላወቀ ሰው ነው የሚሳደበው። ተሳዳቢ የእግዚአብሔርን መንግስት ሊወርስ አይችልም ብሎ የተናገረ የእግዚአብሔር ቃል ነው። እግዚአብሔር ራሱ ነው። ክብር ለኢየሱስ ይሁን። ስሙ ይባረክ። ሃሌሉያ። ኢየሱስ ጌታ። እኔ የተደረገለት ገብቶልኝ ነው እኔ የሚያመልከው የሚያገለግለው የምናገረው። ሲጀመርም አነጋጋሪ ሴት መሆን ነው የሚፈልገው። በቃ በእኔ ጉዳይ ላይ ይዛችሁ በቃ ተነጋገሩ። ኢየሱስ ጌታ። የራሳችሁ ጉዳይ ሄዳችሁ ተነጋገሩ። አነጋጋሪ ሰው መሆን ፈልጋለሁ። ይሄ ሰውዬ እኮ እግሩ አነጋጋሪ ሰው ሆኗል። በቃ አነጋጋሪ ሰው ሆኗል። በቃ የኔ ጉዳይ አንተን ቢያነጋግር ምንም አይደለም። አጆዳሲ ካፓዳቼን ለካ አዶሴ ፓዳጁታ ኪምባራሲ ሎርድ ቲሊፊ ጋታያን ሰበለጀኒያ ሉራ ባህዳሲ ካቶርቲቫኒያ ማጃዱሳ ኪምፓርዳቼን ያንቺ ጉዳይ ሰይጣንን ቢያነጋግር ምን ጨነቀው? የእናንተ ጉዳይ ጠላቶቻችሁን ቢያነጋግር ምን ጨነቀው? የእግዚአብሔር ክብር ብቻ ይገለጥ እንጂ፣ የእግዚአብሔር እጅ ብቻ ይገለጥ እንጂ፣ የእግዚአብሔር ኃይል ብቻ ይገለጥ እንጂ፣ የእግዚአብሔር ሥራ በእናንተ ላይ ይገለጥ እንጂ። ምሕረቱ ይምጣላችሁ፣ መንፈሱ ይምጣላችሁ። አጃዶሲያ ለካቶርቲቫኒያ ኦርቶዶክስ ከሆናችሁ ከዲር ጋር ሄዳችሁ ጠይቁ። ማለት ሙስሊም ከሆናችሁ ከዲር ጋር ሄዳችሁ ጠይቁ። ኦርቶዶክስ የሆናችሁ ከሆናችሁ ማን ነው ወንጌላዊ ኤርሚያስ ጋር ሄዳችሁ ጥያቄ መጠየቅ ትችላላችሁ። እኛ እዚህ ጋር ጥያቄ የለም። እኛ ከጥያቄ ነፃ ነን። ከዲር በደንብ አድርጎ ይናግራችኋል። ፓስተር ከዲር ጋር ማየት ትችላላችሁ። በደንብ አድርጓችሁ ያስተምራል። ኦርቶዶክስ ከሆናችሁ አቤል አቡና እንዲሁም ደግሞ ኤርሚ እዛ ጋር ነው ክርክር። እዚህ ጋር ክርክር የለም። ክብር ለኢየሱስ ይሁን። የጥያቄ መልስ እዛ ጋር ይገኛል። ጌታ ይባርካችሁ። ክብር ለኢየሱስ ይሁን። ሃሌሉያ። የአምላካችን እግዚአብሔር ስም ይባረክ። ኢየሱስ ለዘላለም ጌታ ነው። ስለዚህ እኛ በሕይወታችን ዘመን ላይ ክርስቶስን ስራውንና ራሱን ገልጠን ታላቅነትን አባትነትን ገልጠን ማለፍ እንፈልጋለን። ኢየሱስ ጌታ ነው። ማላሶ ባሼዳ ለካፖርቲቫኒያ ማዳሎራ ባሲያ የሃይማኖተኝነት መንፈስ ከሕይወታችን ይወገድ በኢየሱስ ሼላ ቦራዲና ለካ አዶሴ ፔላ ጃያ ሱዳ ከባያ አሌባኒያ ዞባሺያ በጌታ በኢየሱስ
በእኔ ምክንያት ሰፈሬ ማውራት ይጀምራል። ያዲናል ሃሌሉያ። ወላጆቹም መልሶ ይሄ ልጃችን እንደሆነ እውርም ሆኖ እንደተወለደ እናውቃለን። ነጋግር ነገር ጓደኞችን የሚያነጋግር እህት ወንድሞችን የሚያነጋግር ሰዎችን የሚያነጋግር ማዛካቶርቲቫኒያ ማጁዳ ሲካቶርቲቬኖ ሰባሼዳ አሊቫኒያ ሶባሼዳ ኢየሱስ ጌታ ነው። ሌካ አዶዜ ባሼላ ቦራዲና አሊቫዳ ሲካፖርቲቫኒያ ሱማሼዳ ካቶራ ሊንዳ ሱባሼዳ አሊቫኒያ ሶባሼዳ ኢየሱስ ያዲናል ሃሌሉያ። ማዛካቱራ ባሺካ ቶርቲቫኒያ ሶባሼዳ ኤላ ባህዳ ሲካቶርቲቫኒያ ጂሰስ ሆሊ ጎስት ክብር ለኢየሱስ ይሁን። ስለዚህ ወላጆች የሚያውቁት እውር ሆኖ መወለዱን ነው፣ ልጃቸው መሆኑ ነው። ዛሬ እንዴት እንዳየ በምን ምክንያት እንዳየ ለማያቱ ምክንያት ምን እንደሆነ አያውቁበትም። ማዜሎ ራባሺያ ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ እናት አባቱ ለራሱ እውሮ እንደሆነ ራሳቸውን አነጋገራቸው። ልጃቸው ነው ግን እውሮ ነው መወለዱ እናውቃለን፣ ልጃችን ነው። ግን እንዲህ ለመሆኑ ምክንያቱ ምን እንደሆነ አናውቅም። ዛሬ ለማያቱ ምክንያቱ ምን እንደሆነ አናውቀው። እኛ ልጃችን እንደሆነ እኛ እንደወለድን እናውቃለን። እንዴት እንደዳና እንዴት እንዳየ እንዴት ነፃ እንደወጣ እንዴት ሰላማዊ ሰው እንደሆነ እንዴት እንዲህ ሊሆን እንደቻለ ነበር ኤቨር አናውቀው። ማዛካቶርቲቫኒያ ሺባ ሳኪያኖ ሌካ አዶሴ ፓደጁተም ኪምባራሲያ ካቦራ በኢየሱስ ክርስቶስ ስምና ስልጣን አነጋጋሪ ሰው ትሆናል። ቤተሰብን አነጋገረ፣ ጓደኞቹን አነጋገረ፣ ሰፈሩን አነጋገረ፣ እናት አባቱን አነጋገረ። ሌካ ታራባሽ ዊላ ሳኪያ ፈሪሳውያንን አነጋገረ፣ አይሁዳውያንን አነጋገረ። ቀን የሚያመልኩት በቀን ለአማልክት ሆኖ ቀንን ለሚያመልኩት አነጋገረ። ያንቺ ጉዳይ የሰፈርን ሰው ቤተሰብሽን፣ ሀገርሽን፣ ትውልድሽን የሚያነጋግር ይሆናል። በኢየሱስ ስምና ስልጣን አነጋጋሪ ሰው ትሆናለህ። አነጋጋሪ ሰው ትሆናለህ። አነጋጋሪ ሴት ትሆኛለሽ። አነጋጋሪ ትሆናላችሁ። ይሄ ሰውዬ ሶስት አይነት ነገር ነው የሆነበት። አንደኛ ላይ የሰፈር ሰዎች ተገረሙ። ሁለተኛ ላይ ይሄ ለማኝ ነበር። አንደኛ ላይ የሰፈር ሰዎች እኛ የምናውቀው ይሄ ከእናቱ ማህፀን ጀምሮ እውር አልነበረም ወይ ብሎ በሱ ምክንያት ላይ መነጋገር ሆነ። ለምን? አዳኙ ኢየሱስ ነው። ሃሌሉያ። በሱ ምክንያት በአንቺ ምክንያት ሰዎች ይነጋገራሉ። ኢየሱስ ጌታ ነው። የኢየሱስን ስም፣ የኢየሱስን ታላቅነት፣ የኢየሱስን አብሮነት፣ የኢየሱስን ኃይል፣ የኢየሱስን ስልጣን መነጋገሪያ ምክንያት ነሽ። ሺቦላ ሳካታራባሽ አሌቫኒያ ሶባሽዳ ለካታራባሽ በኢየሱስ ያጋንን ስራ ይፍረስ። ሃሌሉያ ክብር ለኢየሱስ ይሁን። ማዳላ ቦራዲና ኢየሱስ ጌታ ነው። ሼላ ባራዲያ ሶባሽዳ አንደኛ ላይ የሰፈር ሰዎችን አነጋገረ። ሁለተኛ ላይ ፈሪሳውያኖችና አይሁዳውያኖችን ቀንን የሚያመልኩትን አነጋገረ። ሶስተኛ ላይ አባትና እናትን እህት ወንድሞቹን እቤት ላይ ያለ ሰዎችን አነጋገረ። ኢየሱስ ጌታ ነው። ስለዚህ እሱ እንዲያነጋግርበት ምክንያት የሆነ አንድ ነገር ነው። ሃሌሉያ ሶስት ቦታ ላይ ሶስቱም ቦታ ሲደርሱ ሶስቱም ቦታ ላይ ሲነጋገሩ የነበረ ስለ ኢየሱስ ነው። ለምን? ኢየሱስ በዚህ ሰው ላይ ያደረገ ከእናቱ ማህፀን ጀምሮ እውር የነበረውን ሰውዬ እንዴት አይኖቹን እንደከፈተ፣ እንዴት እንዳዳነ፣ እንዴት ነፃ እንደወጣ በደረሰበት ስቴፕ ሁሉ ይጠየቃል። እሱ ግን አንድ ነገር ነው የሚነግረው፣ ኢየሱስ ይላል። በሶስቱም ቦታ ላይ መልሱ ኢየሱስ ነው። ለእናትም ለአባትም መልሱ ኢየሱስ ነው። ለፈሪሳውያንም መልሱ ኢየሱስ ነው። ለሰፈር ሰዎችም መልሱ ኢየሱስ ነው። ላኪ ባራዲያ ሴባሼዳ
Wila manturti fi katayan sepelejenia. Ani manturti fi katayan sepelejenia. Lura basheda alivania so basheda. ይሄ ሰውዬ አነጋጋሪ ሆነ። ምን በመሆኑ ኢየሱስን ሰበከ። እውርነቱ ሲበራ ቀኑ ሲገለጽለት ሰፈር ላይ ያለ ሲደነቀው ሳያበቃ የሰፈር ሳያልቅ የቤቱ ተደነቀ። የቤቱ ሳያልቅ ፈሪሳውያኖቹ ተገረሙ። ባንተ ጉዳይ ላይ ከቤት ይጀምራል ክብር፣ ከሰፈር ይጀምራል ክብር፣ ከጓደኞቹ መካከል ይጀምራል ክብር፣ ካለበት ሁኔታ ይጀምራል ክብር። አንተ መነጋገሪያ ትሆናለህ። ኢየሱስ ያድናል። ስለዚህ ዘንድሮ በአንተ ምክንያት ወንጌል ይሰበካል። ዘንድሮ በአንተ ምክንያት ምስጋና ይሆናል። ዘንድሮ በአንቺ ምክንያት ሰላም ይሆናል። ዘንድሮ በአንቺ ምክንያት ለውጥ ይሆናል። ዘንድሮ በእናንተ ምክንያት ኢየሱስ ይሰበካል። ዘንድሮ በእናንተ ምክንያት ነገሮቻችሁን ያደረገው ኢየሱስን ከፍ የምታደርጉበት፣ ወንጌልን የምትሰብኩበት፣ እውነቱን የምትናገሩበት፣ በኃይል በስልጣን ወደ ዓለም ሁሉ የምትወጡበት፣ ቀንበር የሚሰበርበት፣ ጥያቄ የሚመለስበት፣ ጠላት የሚመታበት፣ ጨለማ የሚፈርስበት፣ ሰማይ የሚከፈትበት፣ ክብር የሚገለጥበት፣ እግዚአብሔር አምላክ በእናንተ ላይ የያዘውን አጀንዳ የሚሰራበት፣ ቃሉ የሚፈጸምበት፣ ኪዳኑ የሚፈጸምበት፣ መንፈሱ የሚገለጥበት፣ አይኖቻችሁ የሚገለጥበት፣ እግዚአብሔር አምላክ ሊያደርግ የገባውን ኪዳን የሚያደርግበት ኤሎ ዛማሺካታ ቬሎራ ባህዲያ ሶባሼዳ ሉራ ባሺዳ አሌቫኒያ ሶዳ ካምባራዲያ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ። እስቲ እኔ አነጋጋሪ ሰው ነኝ በሉት። ሃሌሉያ። እስቲ በኔ ጉዳይ ሰፈር ያወራል፣ በኔ ጉዳይ መንደር ያወራል፣ በኔ ጉዳይ ሰዎች አሁን ተገርሞ አቤት የእግዚአብሔር ስራ፣ አቤት የኢየሱስ ስራ፣ አቤት ይገርማል፣ አቤት ይደንቃል፣ ተአምርን አደረገለት። ማዛካቶራ ባሼዳ በኢየሱስም የተዘጋ ደጅ ይከፈትልህ። በኢየሱስም የታሰረ ይፈታ። በኢየሱስም የወደቀ ይነሳ። ላቢሮ ባሲካቶር ዲቫኒያ ሶባሼዳ ሃሌሉያ 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 አጃዶሲ ካፓርተቼ ናሶባሺያ ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለካታራባሺ ካቱርቲቫኒያ ሶባሼዳ ሎርቲ ዲፊካታ ያንሲ ፓርዳቼ በማቴዎስ ወንጌል ምዕራፍ 12 ላይ ቁጥር 2 ሲናገር ደቀ መዛሙርቱ በሰንበት ቀን ላይ ማድረግ የሌለባቸውን ነገር እያደረጉ ነው ብሎ ደቀ መዛሙርቶችን መክሰስ ጀመሩ ፈሪሳውያኖቹ። ዛሬም እኮ ኢየሱስን ስንሰብከው በዚህ በሶሻል ሚዲያ ላይ ክርስቶስን መስበክ የለባችሁ ኢየሱስ ሲባል የሚወጋችሁ እናንተ ፈሪሳውያን ናችሁ። ማዚካቶርቲቫኒያ ለካቶሴ ፓርዳቼን እኔ የሚገርመኝ አንድ ነገር ነው። የማርያም ልጅ ነኝ ብሎ ኢየሱስን ይቃወማሉ። መስቀል አንጠልጥሎ ኢየሱስን ይቃወማሉ። ለምንድን ነው ይሄ መስቀሉ በአንገታቸው ላይ የሆነ? እኔ በጣም ይገርመኛል። ክርስቶስ ምስክሬ፣ በጣም ብዙ ጊዜ አይምሮ ላይ የሚመጣብኝ የክርስቶስን መስቀል ነው ወይስ የአመፀኛ መስቀል ነው የተሸከሙት ይላለሁ። ይሄው እግዚአብሔር ምስክሬ፣ ክርስቶስ ሲባል ሲወጋ ግን እንደዛም ሆኖ ኢየሱስ ይላሉ። በኢየሱስ እኔ በጣም ይገርመኛል፣ በጣም ይገርመኛል። በልባቸው ላይ በእጃቸው ላይ ትልቅ መስቀል አለ፣ ትልቅ መስቀል። በመንገድ ሁሉ እያለፋችሁ ይሄን መስቀል ነው በግንባር ላይ የሚመቱት። ግን ኢየሱስ ሲባል ያ መስቀል ላይ የሚጠራ ኢየሱስ ከሆነ ለምንድን ነው የምትቃወሙ? ያ መስቀል ላይ የሚነገር ኢየሱስ ከሆነ ለምንድን ነው የምትቃወሙት? እሱ የማርያም ልጅ ከሆነ ማርያም ብለሽ ጽፈሽ ኢየሱስ ለምን ትቃወሚያለሽ? ለምን ትቃወማለህ? ኢየሱስ የእግዚአብሔር ልጅ ነው አምነሽ ተቀበይ። አላማንኩም ካልሽ ዝም በይ። ግን እንዴት ልትሳደቡ አቅም እንደሚኖራችሁ በጣም ይገርመኛል። እኔ እኮ የአባቴን ስም አልተናገርኩም። የኢቶችን እዚህ ጋር ያሉትን የኢቶችን ስም አልተናገርኩም። ኢየሱስ ነፃ ያወጣል፣ እሱ የእግዚአብሔር ልጅ ነው፣ አዳኝ ነው ሲባል ገብታችሁ ትሳደባላችሁ። ለምን መስቀል በአንገታችሁ አደረ? ለምን በግርግዳ ላይ ለጥፋችሁ? ለምን በመንገድ ላይ የሚመጣውን ሁሉ ይዛችሁ ትሲማላችሁ? ይህን ክርስቶስን የማትቀበሉ ከሆነ ክርስቶስ የተሰቀለ መስቀል ካልሆነ ከቤተ ክርስቲያኑ ለምን አታወጡ? ከልባችሁ ከአንገታችሁ ለምን አትጥሉ? መስቀል ነው ብላችሁ እንጨት ከምታንጠለጥሉ ክርስቶስን ካላወቃችሁ ማንም አልተሰቀለም፣ የተሰቀለው ታዲያ ኢየሱስን ካልሰበካችሁ መስቀል ማለት ትርጉሙ ምንድነው? መከራ ማለት ነው። ሼሎ ራባሺያ ማካቶር ዲቫኒያሲያ ሊካ አዶሴ ፔሌጄኒያ
ሚወደኝ ሊከተለኝ የሚፈልግ መስቀሌን ተሸክሞ ዕለት ይከተለኝ። መከራን ነው ችግርን ነው ተሸክሞ ይከተለኛል። ኢየሱስ ያድናል። ኢየሱስ ያድናል። የተሸከማችሁ ክርስቶስ ከሆነ በአንገታችሁ ላይ ያንጠለጠላችሁ ክርስቶስ ከሆነ ባለማተም ነኝ የምትሉ ከሆነ ማህተሙ ማንን ያመለክታል? ራሳችሁን ግን ጠይቁት። መጽሐፍ ቅዱስ ገልጣችሁ አንብቡ። 80 አሐዱንም አንብቡ፣ 60 አሐዱንም አንብቡት። 60 መጽሐፍ ቅዱስን ከዛ በኋላ ራሳችሁን ጠይቁት። ኢየሱስ የእግዚአብሔር ልጅ ነው። ኢየሱስን የሸፈነ ትኩረትን ከክርስቶስ የነፈገ መንፈስ ዛሬ ይገልበጥ። እኛ አነጋጋሪ ጉዳይ በእኛ ህይወት ውስጥ ላይ በእኛ ቤት ውስጥ ላይ የምንነገረው አንድ ነገር አለ፣ እርሱም ኢየሱስ ነው። ዛሬ እየመረረሽ ትሰሚያለሽ፣ ነገ ግን እያማረሽ ትቀበያለሽ። ዛሬ እያስጠለሽ እየተሳደብሽ የአፍሽን ቃል እያወጣሽ ትናገሪያለሽ። እውነቱ ሲገለጥ ነገ ግን እግዚአብሔር ሆይ ይቅር በለኝ በድያለሁ ትላላችሁ። ክብር ለኢየሱስ ይሁን። ሼሎ ቫራዲያ ሌካ አዶሴ ፓርደጁ ተኪም በራሲያ ሎርድ ሊፊ ገተያን ሴፔለ ጄኒያ የተሸፈነላቸው የመስቀሉ ቃል የተከደነላቸው የመስቀሉ ቃል ለማያምኑት ለማይቀበሉት ነው። ለኛ ግን ለምናምነው የእግዚአብሔር ኃይል ነው። ሺሎ ዙማ ካታያ ቪሎ ረባሼዳ ኢየሱስ ያድናል። ማዛካቶ ረባሽ ምንም እያልክ ኢየሱስ ጌታ እንደሆነ መስማት ነው የምፈልገው። ማንም ሰው ምንም እያልክ ግደለም። ስድብ ከሆነ ስንቃችን ነው፣ ምክንያቱም ማለፊያ መንገድ ነው። ማለፊያ መንገድ ነው። ዙማ ካታራባሽ ሊካ አዶሴ ፔሌጄኒ ሉራባሼዳ ኢላ ማንቱር ቲሊቪ ገተያን ሴፓር ደጆታ ኪምባራሲያ ጄና ማንቱር ኢየሱስ ያድናል። በጌታዬ በኢየሱስ ስም እናገራቸዋለሁ። ጌታ ኢየሱስ ክርስቶስን አነጋጋሪ የሆነ በዛ ሰፈር ላይ ምኑ በማድረጉ አንድ እውር የሆነበትን ከናቱ ማህፀን ጀምሮ ማየት የማይችለውን እንዲያይ በማድረጉ የናዝሬቱ ኢየሱስ መነጋገሪያ ሆነ። ዛሬ በክርስቶስ ምክንያት መነጋገሪያ እንሆናለን። ሃሌሉያ። ኢየሱስ በእኛ ቤት ይሰበካል፣ በሰፈራችን ይሰበካል። እየተጠላም እየተገፋም የመጽሐፍ ቅዱስ እዚህ ውስጥ እየተደበቀም መጥቶ አደባባይ ወርሷል። እየተገረፈም እየተጠላም እየተገፋም ትዝለኛል። ለጆክ ዋተረፍቻ አቃለሁ። ዛሬ እዚህ ጋር የሚያገኝ ሰዎች እንኳን በተግባር ቢያገኙ በቢላዋ ይወጋሉ ብዬ ነው የሚያምነው። ምህረት ይኖራቸዋል ብዬ አላስብም። ክርስቶስን አላስበው። ለምን ሰው በልቡ ውስጥ ላይ ሞልቶ የተረፈው ያን ነው የሚሰጠው። ሞልቶ የሞላባችሁ አመፃ ነው፣ ወንጌል አይደለም። የሞላባችሁ ትዕቢት ነው፣ ቃሉ አይደለም። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ጌታ ይባርካችሁ። ጌታ ይባርካችሁ። በዚህ አጋጣሚ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጋችሁ መቀበል የምትፈልጉት፣ ንስሐ መግባት የምትፈልጉት፣ ለዚህ ለክርስቶስ ተለይታችሁ መኖር የምትፈልጉት፣ በንስሐ ወደ ቤቱ መመለስ የምትፈልጉት፣ ኢየሱስ የህይወቴ ጌታ ነው፣ የነፍሴ ጌታ ነው፣ የቤቴ ጌታ ነው፣ የኔ ራስ ነው የምትሉት፣ እግዚአብሔር አምላክ እጁን ዘርግቶ ሊቀበላችሁ ይፈልጋል። ኢየሱስ ይወዳችኋል። ኢየሱስ ይወዳችኋል። ስለዚህ በንስሐ መመለስ የምትፈልጉት እንዲሁም ደግሞ በተለያየ ኃጢአት በተለያየ ባክ በማድረግ ወደ ኋላ የሄዳችሁ ዛሬ ግን ንስሐ ገብታችሁ መመለስ የምትፈልጉት እናንተ ወዳጆች ለእናንተ አንድ ጥሪ ያደርጋለሁ። በጌታ ፍቅር ነው የምጠይቃችሁ። ኢየሱስ ጌታ ነው። ኢላ ባህዳሲያ ባሽካቶ ኢየሱስ ጌታ ነው። ስለዚህ ይህ የፍቅር ጌታ ይፈልግሻል። ይህ የፍቅር ጌታ ይፈልግሃል። ይህ የፍቅር ጌታ ይፈልጋችኋል። ይህ የፍቅር ጌታ ህይወትን የሚሰጥ ሰላምን የሚሰጥ ጌታ ይፈልጋችኋል። ፕሊዝ በንስሐ መመለስ የምትፈልጉት አላዛባሼዳ ከተወደ ቤቴ ብርቅ ናት፣ ለዛም ውብ ናት። እንዲሁ ዝም ብሎ ማንም መግባት አይችልም። ክብር ለኢየሱስ ይሁን። እንዲሁም ዘሎ መግባት አይችልም። ጌታ ይባረክ። መስማት መባረክ ከተባረኩ በኋላ ራሳቸውን ተመልሶ ማየት አለቀ፣ ደቀቀ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው።
ማጃዳሲካ ፖርቲቫኒያ ባለሽበት ንስሐ ትገቢያለሽ። ንስሐ መግባት የምትፈልገው ባለበት ግባ። ምክንያቱም ምን ያላይም እግዚአብሔር ነው የሚያየው። ሰው እኔን ልትዋሽ ትችላለህ፣ እኔን ልትዋሽ ትችላለህ። እግዚአብሔርን ግን ልትዋሽ አትችልም። እኔን ልታጭበረብሪ ትችላለሽ፣ እግዚአብሔርን ልታጭበረብሪ አትችልም። ድንገት አፍሽ ሊዘጋ ይችላል፣ ልትሞቺ ትችላለሽ። ምክንያቱም ኃጢአት ሞትን ነው የሚያመጣ። ይጸንሳል፣ ያድጋል፣ ሞትን ያመጣል። የሚገርማችሁ የምንጨፍሩ እኛ አይደለንም። የሚጨፍሩ ሰዎች ካላወቃችሁ እነግራችኋለን። እኛ ጋር እግዚአብሔር ማመስገን ነው ያለ። ክብር ለእግዚአብሔር ይሁን። ጌታ ይባረክ። ኃጢአት ሞትን ይወልዳል። ትሞታላችሁ። ሞት አለ፣ በቃ ትሞታላችሁ። ስለዚህ እኔ አላይም፣ እግዚአብሔር ያያችኋል። እኔ ከእናንተ ጋር ያለውም እግዚአብሔር ከእናንተ ጋር ነው። እኔ ከእናንተ ጋር አብሬ አላደርኩም አልዋልኩም። መንፈስ ቅዱስ ከእናንተ ጋር ነው። የጠበቃችሁ በረሃ ለአባት የሆናችሁ በምድረ ባዳ ላይ እናትና አባት የሆነባችሁ የጠበቃችሁ አምላካችሁ የሆነ እርሱ አይደል? ስለዚህ እግዚአብሔር አምላክ የምህረት አምላክ ነው፣ የይቅርታ አምላክ ነው፣ የቸርነት አምላክ ነው፣ ይቅርባይ አምላክ ነው። በእግዚአብሔር ላይ አትደፋፈሩ ፕሊዝ። በእግዚአብሔር ላይ በቃ ያንን ሰው ፐርሰኑን ካልወደዳችሁ ካልፈለጋችሁ እስሎ ማድረግ ትችላላችሁ። ለምን ከአፋችሁ ክፉ ይወጣል? ለምን ከልባችሁ ክፉ ይወጣል? ለምን መዝገባችሁ ይበላሻል? ለምን እናንተ በሰው ዘንድ ለመታየት ትፈልጋላችሁ? እግዚአብሔር እኮ በቤታችሁ ላይ ያውቃል። ለምንድን ነው ያንቺ በረከት የተያዘ ታውቂያለሽ? እንደፈለግሽ ስለምትሆይ መጽሐፍ ቅዱስ ሕጋግት የተጻፈውን ስለማትቀበይ በመጽሐፍ ቅዱስ ላይ ያለ መርገም ሁሉ በሕይወት ላይ ተጨመረ። ለዛ ነው መመለስ ይጠቅማል። እግዚአብሔር እንዳይቀስፋችሁ። እግዚአብሔር ይቀስፍ የትኛውም ሃይማኖቱን ግን እግዚአብሔር ይቀስፋል። ሃይማኖተኛ አትሁኚ፣ አማኙን ላመነ ሰው ሁሉ ይቻላል። አማኙን ትላንትና በምድረ ባዳ ላይ፣ ትላንትና በችግር ውስጥ ላይ፣ ትላንትና ተስፋ በመቁረጥ ውስጥ ላይ፣ ትላንትና ግራ በመጋባት የገዛ ወንድሞችሽ በጣሉሽ ጊዜ እግዚአብሔር አልወደደም? የገዛ እህቶችሽ በጣሉሽ ጊዜ እግዚአብሔር አልወደደህም? የገዛ ቤተሰብ በገፋ ጊዜ እግዚአብሔር ካንተ ጋር አልሆነልህም? ኢየሱስ ጌታ ነው። አልሆነልህም ወይ? ስለዚህ እግዚአብሔርን አታሳዝነው። እግዚአብሔር ካዘነ ሁለት በኩል የተሳለ ሰይፍ እንዴት ነው ቁርጥ ነው የሚያደርገው? ይቆርጣል። የተሳለ ሰይፍ ነው። ማንም ባልደረሰበት ስፍራ ሲታለቅሽ፣ ሲጋዊ ደዌ ይዞብሽ፣ መንፈሳዊ ችግር ይዞብሽ፣ ነገሮችሽ ግራ አጋብቶ ለጥቂት ጊዜ ተስፋ ስትቆርጪ፣ ለጥቂት ጊዜ ግራ ስትጋቢ አልረዳሽም እግዚአብሔር? አልረዳይም እግዚአብሔር? ለምንድነው ምስጋና የምንከለክለው? ለምንድነው ምህረቱን የምንነፍገው? ለምንድነው ይቅርታውን እሱ ያደረገውን መልካም ነገር በክፋት የምንመልሰው? እግዚአብሔር ይቅር ይበለን። እግዚአብሔር ይቅር ይበለን። ጌታ ይቅር ይበለን። ስለዚህ ወገኖቼ እውነት እኔ በተቀባ ሰው ላይ እስከዛሬ እጄን አንስቼ አላውቅም። ለምን ብትሉ በተቀባ ሰው ላይ ምን እንኳን ቢበድል፣ ምን እንኳን ኃጢአት ቢያደርግ የእግዚአብሔር መንፈስ ከሱ ጋር ስላለ፣ እግዚአብሔር ራሱ ከሱ ጋር ስላለ መልሶ ነው ያ መንፈስ የሚታገለው የሚዋጋ። ያ መንፈስ ራሱ ነው የሚመታ። እኔ ሊመታችሁ አልመጣም። ያ የሆነ ሰውዬ ሊመታ አይመጣም። መንፈስ ቅዱስ ነው የሚመጣ። ክብር ለኢየሱስ ይሁን። ማጃዶሲ ካፓርዳቼን ያሰው ባሼዳ ኢየሱስ ያድናል። ስለዚህ ወገኖቼ ጂለማን ቱርቲቫን ያሰው ባሼዳ ሎርድ ሊፊ ከተያን ሰፔለ ጄን ያሰው ባሼ እግዚአብሔር ይወደናል። እግዚአብሔር ይወደናል። ሃሌሉያ ማዛካ ቱርቲቫኒያ ክብር ለእግዚአብሔር ይሁን። የቃል ጊዜን በዚህ አጠናቅቃለሁ። አንድ ሰዓት ወንጌልን ሰብከናል። ከዚህ በኋላ ባለ ጊዜ ላይ አብረን ስለምናገለግል እጸልያለሁ። እግዚአብሔር በቃል መንፈስ እኛን እንዲነካን መንፈሱ እንዲያገኘን በቃ አንቺ አነጋጋሪ ሴት እንድትሆን፣ አንተ አነጋጋሪ ልጅ እንድትሆን፣ እኔ አነጋጋሪ በማን በክርስቶስ ስም ኢየሱስ በእኛ ላይ በመገለጡ አቤት የኢየሱስ ስራ፣ አቤት ኢየሱስ ድንቅ አደረገ። አቤት ኢየሱስ በቃ የኔ ቤት የኢየሱስ መዓዛ ይኖር፣ ሽታ ይኖር፣ ጠረኑ ይኖር። ኢየሱስ የህይወት ዋጋ የሰጠውን ያንን ዋጋ የማናሳጣ የምናሳየው የሚከብርበት የሚነግስበት ማጃሎ ሰባሼዳ ሃሌሉያ። ይህ እውር ሰው ምክንያት ከሆነ አንቺ አይንሽ ተከፍቶ
አንተ አይኔ ተከፍቶ እግዚአብሔር ሰላምን ሰጥቶ እግዚአብሔር ኃይልን ገልጦ እግዚአብሔር ክብሩን ገልጦ እግዚአብሔር እጁን ገልጦ እንዴት ምሳሌ አትሆንም? እንዴት ምሳሌ አትሆኝም? እንዴት ምሳሌ አንሆንም? ስለዚህ እግዚአብሔር አምላክ ይወደናል። አያባላ ቦራዲና ማሲያ ጂላማንቱር ቲቫኒያ ሶባሼዳ ሎርድ ሊቪ ገታያን ሰፔለጀኒያ ሌካቶራ ባሺዳ ማዛካቱር ቲቬኖሲ ካፓራዲያ ጂማ አዶሴ ፔለጀኒያ ሱዳ ካምባራዲያና ማሲያ ኢላማንቱር ቲሊቪ ገታያን ሰፔለጀኒያ ሱዳ ካባሃዲያሲያ በጌታ በኢየሱስ ክርስቶስ ለ38 ዓመት ሙሉ ሽባ የነበረበት ሰውዬ ያዳነኝ ያሱ ነው አለ። ዮሐንስ ወንጌል ምዕራፍ 5 ላይ ስንመለከት ያዳነኝ ያሱ ማን? ኢየሱስ። ስሙ ኢየሱስ የሚባል በስሙ ውስጥ ያለ ኃይል፣ በስሙ ውስጥ ያለ ጉልበት፣ በስሙ ውስጥ ያለ ፈውስ፣ በስሙ ውስጥ ያለ ተአምር፣ በስሙ ውስጥ ያለ ድንቅ ያዳነኝ ያሱ። አልጋይን ተሸክመ ሂድ ያለ ያሱ። ወደ ቤቴ በሰላም ተመለስ ያለ ያሱ። 5 መመላለሻ በነበረበት አስቀድሞ የሚገባ የሚፈወስበት ስፍራ ላይ ነገር ግን ቀርቦ ገና ጠጋ ብሎ ሲያየው ይሄ ሰውዬ መዳን እንደሚያስፈልገው ለብዙ ዘመናት እንደቆየ አወቀና አንድ ቃል ብቻ ተናገረ። ልትድን ትወደዋለህ? የጤና ችግር ያለባችሁ፣ የሥራ ችግር ያለባችሁ፣ የቢዝነስ ችግር ያለባችሁ፣ የአገልግሎት ችግር ያለባችሁ፣ የአገልግሎት ጸጋ ተይዞባችሁ የምትጨነቁት ዛሬ ልትፈቱ ትፈልጋላችሁ? ዛሬ ነፃ ልትወጡ ትፈልጋላችሁ? ከስጋ ህመም ልትፈውሱ ትፈልጋላችሁ? ክርስቶስ እንዲፈውሳችሁ ትፈልጋላችሁ? ነፃ መውጣትን ትፈልጋላችሁ? አንድ ቃል እነግራችኋለሁ። ኢየሱስ ሲመጣ አነጋጋሪ ወደ እናንተ ይመጣል። አነጋጋሪ የሆነ ነገር ፈውስ ይመጣል፣ ሰላም ይመጣል፣ ደስታ ይመጣል፣ ረፍት ይመጣል፣ ነፃነት ይመጣል። እናንተ ስትድኑ ለጠላት ግን ነውጥ ይሆናል። ወላ ሳባሽ